አሁን አንዲት ሴት ላንሳና እሷን እንያት አንዲት ሴት አለች ይላል ቅዱስ መጽሐፍ ላይ ጉዳይ አላት አሁን ሁሉ ተመልካቾቻችን ሁሉ ጉዳይ እንዳላቸው እሷም ጉዳይ አላት ከዛ ጉዳዩን ይዛ ትመጣለች የከተማ ውስጥ ዳኛ አለ የዳኛው ባህሪ ግን ዲስክራይብ ሲደረግ እግዚአብሔርን የማይፈራ ሰውን የማያፍር ይላል እግዚአብሔርን አይፈራ ሰውን አያፍር ፈጣሪን አይፈራም ሰውን አያፍር እንደዛ አይነት ሰው ነው እና ስትመጣ ጉዳዩን ይዛ ስትመጣ ሂጂ ይላታል ይመልሳታል አይፈርድላትም ጉዳዩን አያደርግላት አሁንም ሂጂ ይላታል አሁንም ትመጣለች ይያለቅስ ሂጂ ይላታል ሰውዬው አሁን ምንድነው ኮንሰፕቱ አላህን አይፈራም እግዚአብሔርን አይፈራም አይደል ስለዚህ አረባክ በእግዚአብሔር ቢባል አረባክ በአላህ ቢባል አላህን ያልፈራም ሂጂ ይላታል ጉዳዩ አይደለም ምንም ፍርሃት ሬቨረንስ ምናምን የለውም እንደው ህዝብ እንኳን ምን ይላል ሰው እንኳን ይታዘባል ልባክህ እንደው ሰው እንዲስመላለስና ሳለቅስ ሰው እንኳን እኮ ይታዘባል ቢል ሰው አያፍርም he doesn't care ቅዱስ መጽሐፍ ላይ አንዲት ሴት አለች እና እቺ ሴት ጉዳይ አላት አሁን ከተመልካቾቻችን ጋር እናገናኘዋለን እንዲደረግላት የምትፈልገው ጉዳይ አላት እና ከተማ ውስጥ ደግሞ ዳኛ አለ ዳኛው ጉዳዩ በሱ እጅ ነው እሱ ነው ማረጋገም ያለው ከዛ በኋላ ስትመልስ ሂጂ ይላታል አሁንም ትመጣለች ሂጂ ይላታል ታለቅሳለች ያባራታል ዳኛው ሲገልጸው ቅዱስ መጽሐፍ እግዚአብሔርን የማይፈራ ሰውን የማያፍር ነው ይላል አንዳንድ ሰዎች አሉ እንደዚህ አላህን አይፈራም እግዚአብሔርን አይፈራም ሰውን ደግሞ አያፍር ስለዚህ ቼት መጣ አረባክ እንደው ስለ እግዚአብሔር አረባክ እንደው ስለ አላህ አረባክ ስለ ፈጣሪ ብትለው ማን ነው እሱ ነው ይልክ ፈርዖን እንዳለው እግዚአብሔር ማን ነው እግዚአብሔርን አላውቅም ህዝቡንም አልለቅም እንዳለው who is God እንዳለው ስለዚህ ማን ነውና ነው እሱን መፈራው ሚል ሰው ነው እሺ እንደው ሰው ይታዘባል ህዝብ እንኳን ይታዘባል ባከን ብትለው አሁንም አይሰማም ሰው አያፍርም እሱ ጉዳዩ አይደለም ሰው ጤፉ ነው ስለዚህ ሴት ትመላለሳለች ታለቅሳለች በእግዚአብሔር ብትለው አይሆንም በሰው ብትለው አይሆንም ሰው ብትልክበት አይሆንም በጣም ተቸገረች አንድ ቀን ግን ስትመጣ አያትና እቺ ሴት አለ ምንም እንኳን እግዚአብሔርን ባልፈራ አለ ምንም እሱ ራሱ ያምናል እኮ ምንም እንኳን እግዚአብሔርን ባልፈራ ሰውንም ባላፍር እየመጣች ከምትጮህብኝ ከምትጨቀጭቀኝ እፈርድላታለሁ አለ ከዛ ፈረደላት በቃ ማን እግዚአብሔርን አልፈራ ሰውንም አላፍርም ግን በጣም ባዘር አርጋኛለች በጣም ጨቅጭቀኛለች አይደልና ፈረመና ፈረደላት ጉዳዩ ተከናወነላት ከዛ ምሳሌውን ሲያስረዳ ይሄ እንግዲህ ፓራብል ነው የሚባለው አይደል ፓራብል ታውቂያለሽ ምሳሌዎች ይሄ ፓራብል ሜታፎር ሲሚሌስ የሚባሉ ነገሮች አሉ እና ይሄ ፓራብል ነው እና ፓራብል ሲያስረዳ አመፀኛው ዳኛ ያረጋውን አያችሁ አለ መምህሩ ክርስቶስ ነው የሚያስተምረው አመፀኛው ዳኛ ያረጋውን አያችሁ ይሄ እግዚአብሔር የማይፈራ ሰውን የማይፈራ ያረጋውን አያችሁ እንካስ እግዚአብሔር ለተቀን ወደሱ ለሚጮሁ እንዴት አይፈርድላቸው አላችኋለሁ ፈጥኖ ይፈርድላቸዋል እንኳን እሱ ዘጋ ያለው ደጉ አምላክ ቀርቶ እንኳን አመፀኛ ጭቅጭቁ ሰልችቶት ፈርዷል ስለዚህ እንዴት እሱ አይፈርድላቸው ለተቀን ስትጮህ ወደሱ እንዴት አይፈርድላቸው ከዛ ይፈርድላቸዋል ፈጥኖ ይፈርድላቸዋል አሁን ፈጣሪ ሲፈርድ የግድ የኮርት ኬዞች የፍርድ ቤቶች ጉዳዮች ብቻ ሳይሆን አሁን ዝርዝሮቹን እንመልከት ምክንያቱም ተመልካቾቻችን የሚመለከታቸው ጉዳዮች ስለሆኑ ጉዳዮች ይኖሩናል እንዲሆኑልን ምን ፈልጋቸው ጉዳዮች አሉ አንዳንዱ ለምሳሌ የምትጠብቂውና ግን የሚዘገይብሽ ነገር አለ በጣም የሚዘገይብሽ ከዛ ነቀፌታ የሚሆንብሽ ነገር አለ ጊዜው ሲረዝም የምትዘገይ ተስፋ ልብን ታሳዝናለች ይላል ትጸልያለሽ ቤተክርስቲያን ትሄጃለሽ ሙስሊም ኮሌጅ መስጊድ ትጸልያለሽ ለምሳሌ ትዳር የሚጠብቁ ብዙ ሰዎች አሉ አይደል ማግባት የሚፈልጉ ግን ይረዘምባቸው አሉ ልጅ የሚፈልጉ አሉ አግብተው ግን ረጅም ጊዜ የሚጠብቁ አሉና ሁሉን ነገር ይሞክሩና ህክምናውን ይሞክሩና የተባሉትን ነገር ሁሉ ይሞክሩና
ከዛ ወደሱ ይሄዳሉ። ኧረ እባክህ ፍረድልኝ ይላሉ እና ይፈርድላቸዋል ወይ ነው ጥያቄው። ምሳሌ ልስጥሽ። መቅደስ ጸጋዬ በጣም ወዳጄ ነች። አርቲስት መቅደስ ጸጋዬ በጣም ነው የምወዳት። መንታ ልጆች ወለደች። ባለመውለዷ ቅሬታ ነበራት። አዎ። ሰዎች አግብታ አልወለደች የሚሏት ነበር። አዎ። ስለዚህ አሁን እሱን ምናልባት የተለያየ ምርመራ አድርጋ ሊሆን ይችላል። አዎ። ከዛ ግን አይሽ ፍረድልኝ ብለዋለች። አይኗን ወደሱ አድርጋለች። አሁን መልሷን ከላይ ጠበቀች። መልሷን ከላይ ስትጠብቅ ከሐኪሞች ሳይሆን ምድር ላይ ካሉ ነገሮች ሳይሆን መልሷን ከላይ ስትጠብቅ ሁለት ሰጣት። መንታ ፈጥኖ ይፈርዳል። ታይሚንግ አለው እና አንዱ የሚፈርድበት መንገድ በዘገዩ ነገሮቻችን ላይ በመምጣት ነው። አንዳንድ ጊዜ የተማሩ ብዙ ነገር አድርገው የተማሩ ሆነው እድሜያቸው ለጋብቻ የተማሩም ባይማሩም ችግር የለውም። ብቻ ግን እድሜያቸው ለጋብቻ ደርሶ ከዛ ጓደኞቻቸውን ሰርግ ሲሄዱ ሲድሩ ሚዜ ሲሆኑ ሲድሩ ሲበል ከዛ ማግባት ይፈልጋሉ። ከዛ በጣም ይዘገይባቸዋል እና በቃ ይሄ ውጪ እንጂ ታይ ሰው ታዋቂ ምናምን እንደዚህ ሁሉም ፌል ያደርጋል። መጨረሻ አይናቸውን ወደሱ ያደርጋሉ። ቀኑ ሲደርስ ይፈርድላቸዋል። ሲፈርድላት በክብር ይድራታል። ይሄ ነው አንደ መቅዲ መንታ እንደተሰጣት ትዳሩ በክብር ቆንጆ ነገር ይመጣል። የዘገየ ልጅ ይመጣል። ተመርቀው ስራ አጥተው ብዙ የጠበቁ ስራ ፍለጋ ያሉ አንድ ቀን ደም ሲፈርድላቸው በጣም ቆንጆ ስራ ይሰጣቸዋል። እና እግዚአብሔር ፍርድ ስንል እንደዚህ ነው። የግድ የፍርድ ቤት አይነት ኬስ ሳይሆን የጠበቅናቸውን ነገሮች የፈለግናቸውን ነገሮች ሲሰጠን ፈረደልን ነው የሚባለው። ይሄ ነው ፍቅር ይበልጣል። አሁን ታዋቂ ካውንስለር ነች። ሰዎች ቢሮሽ መተው ካውንስሊንግ ይወስዳሉ። ታዋቂ ቶክ ሾው ሆስት ነች አይደለም? ህዝብ ይወዳታል። እና ብዙ ነገር ነች። አንደው ማስተርሷን እየተማረች ነው። ግራጁዌት ታረጋለች። ዶክትሬቷን ትቀጥል። በሰዓቱ መጥቶ ፈርዶልሻል። ይሄ ነው መፍረድ ማለት። የሱ ፍርድ ማለት ይሄ ነው። ስለፈረደልሽ ነው። ይሁንላት ስላለ ነው። በሱ ፊርማና ማህተም ስለታዘዘልሽ እንደዚህ ሆነ። ከዚህም በኋላ ደግሞ ይቀጥላል። ለነሱም ይፈርድላቸው። አሁን ጥያቄ ውስጥ ያሉ እኮ አሉ። ለዛ ነው አሁን እነሱን የምናነሳቸው። ግን በመጠበቅ ቆንጆ ጥያቄ ነው። በመጠበቅበት ሰዓት ለምሳሌ ያላገባ ሰውና ትዳር የሚፈልግ ከሆነ ከጋብቻ በፊት በሚጠብቅበት ሰዓት ያንን ጊዜ ይጠቀምበት። ማክሲማይዝ አድርጉ። ይህችን ጊዜ አያገኛትም በኋላ። አሁን ከተቻለ ይማርባት፣ ያንብብባት። ነገ ሚስት ትመጣለች፣ ቤተሰብ ይመሰረታል፣ ልጆች ይመጣሉ። አሁን ልታረግ የምትችለውን ነገር ማድረግ አትችልም። በጣም ቢዚ ይሆናል። ስለዚህ አሁን የብቸኝነቱን ጊዜ እንጂ አድርጎ የብቸኝነቱን ጊዜ በትምህርት በንባብ በተለያየ መንገድ ማክሲማይዝ ማድረግ መጠቀም። ስራ እየጠበቀች ከሆነ ስራው እስከሚመጣ በሩ እስኪከፈት ድረስ ታንብብበት፣ ራሷን ታውቃበት፣ ትሬኒንግ ትውሰድበት እና እየጠበቅሽ ማድረግ ያለብሽን ነገር እያደረግሽ ነው መጠበቅ ያለብሽ። ከዛ ሰዓቱ ሲደርስ ለፍቅር ይበልጣል እንደተፈረደላት ነገሮች እንደሆኑላት ለሷም ይሆንላታል፣ ለሱም ይሆንላታል። ከዚህ ጋር ተያይዞ እንደገና ለውጥ የሚፈልጉ ሰዎች አሉ በህይወታቸው። ቅድም እንዳልሽው ለ10 ዓመት ለ20 ዓመት አንዳንድ ጊዜ ጓደኞቻቸው ይመጡና ከአሜሪካ እንዴት ነሽ? ደህና። እዛ ሰፈር ነው ያለሽው? የት ነው ያለሽው? ቤት ሸት ነው? እዛ ሰፈር የድሮ ቤት ሰፈር? አዎ። እዛው ቤት? አዎ። እዛው ቤት? አዎ። ከዛ ቤቷ ይመጣሉ። ይሄ ሶፋ እዛ ጊዜ የነበረ ነው አይደል? አዎ። ዋው ኦኬ ይላሉ እኮ ድሮ ቤት ይሄ እዛ ጊዜ የነበረው ሶፋ ነው አስታውሰዋለሁ ነው ይላሉ። እና ሰው ሲሰለቸው ለውጥ ሲያጣ ለውጥ ይፈልጋል ሰው በህይወቱ እንዲህ ነገሮች እንዲለወጡ ይፈልጋሉ። ከዛ 10 ዓመት ሲሆንባቸው 20 ዓመት ሲሆንባቸው ይጠይቃሉ። ከምድር ማግኘት ሲያስቸገሩ ወደ ሰማይ ቀና ይሉና በሚያመልኩት አምላክ ይጠይቃሉ። በሚጠሩት ጠርተውት እባክህን ለውጥ ስጠኝ ይላሉ። ኑሮ ይለውጥልኝ ይላሉ። የሚገርምሽ ግን ሲፈርድላቸው ፍቅር በ24 ሰዓት ውስጥ
ሰውየው እንደማታውቂው ሆኖ ሊለወጥ ይችላል። ፈጽሞ እንደማታውቂው ሌላ ሰው ሆኖ ሊለወጥ ይችላል። እኔ አንድ ጊዜ አንስቼልሻለሁ። አንድ ሰው እንዲህ ጓደኞቹ በሙሉ ሀብታሞች ናቸው፣ በጣም የተሳካላቸው ናቸው። ከዛ እሱ ቤት ሻይ ጋበዘኝና ሄድኩኝ እና በጣም ይለያል ከጓደኞቹ ኑሮ፣ የሱ ኑሮ በጣም ይለያል። እነሱ በጣም ሰክሰስፉል ናቸው። እንግዲህ ሰክሰስ የኔ ዴፊኒሽኑ ይለያያል። ከዛ እንዴት ነው ኑሮ እንዴት ነው አልኩት። ያቺ ጌታ የረገማት በለስ ታውቃታለህ አለኝ። አዎ ረስታውሳለሁኝ አልኩት። እሷ እኮ ማለት እኔ ነኝ አለኝ። ያቺ ማታፈራዋ ማትለወጣዋ የተረገመችዋ በለስ እኮ ማለት እኔ ነኝ አለኝ። ሪሊ አዎ። ቻሌንጅ አላረኩትም። ሰዎች ኮምፕሌን ሲያደርጉ ብዙ አትከራከሪያቸው፣ ምክንያቱም መልስ የሚሰጣቸው እሱ ነው። ከዛ በኋላ በአንድ ዓመት ልዩነት የገባበትን ቦታ ብታይ፣ እኔ አሁን አንድ ቦታ ቦሌ አካባቢ ያገኘሁትና በጣም ቆንጆ ሌተስ ላንድ ክሩዘር ይዞ የሚገርም አንድ ካምፓኒ ደግሞ BMW ነው መርሴዲስ እንደዚህ ሸልሞኝ ረስቶታል። ያ የተረገመች በለስ ነው ያለውን ረስቶታል። እኔም አላስታወስኩትም። ግን ሙሉ በሙሉ ተለውጧል። ህንጻ ሰርቷል። ምኑ ተቀይሯል። ቤቱ ተቀይሯል። መኪናው ተቀይሯል። አኗኗሩ ተቀይሯል። ሲመጣና ሲፈርድልሽ ይለወጣል። ያሰለችኝ ያልሽው ኑሮ ሲለወጥ ታየዋለሽ። ከፈለገ በአንድ ቀን ታሪክሽን ይለውጠዋል። ከፈለገ በአንድ የስልክ ጥሪ ህይወትሽን ይለውጠዋል። አንድ ስልክ ይደወልልሻል፣ ሃሎት ያለሽ፣ ከዛ አንድ ኒውስ ይነገርሻል፣ የተደረገ ነገር ይነገርሻል፣ ተለውጧል። ፍርድ ማለት ይሄ ነው። ፍትህ ማለት መለኮታዊ ፍትህ ማለት ከፈጣሪ የሚመጣ ከእግዚአብሔር ካለ የሚመጣ ፍትህ ይሄ ነው። መለወጥ ከፈለገ just like that ጊዜው ሲደርስ በአንድ ሰዓት ውስጥ ታሪክ ይለወጣል። እና ይሄ ነው ሌላው ፍትህ የሚመጣበት። አንዳንድ ጊዜ ሰዎች የሱ ብሩ የኔ ነው ወርቁ የኔ ነው ብሎ የለም ሁሉ የሱ ነው። ከዛ እዚህ ጋር ሰዎች ውስኪ ሲራጩበት ያሉ እንደፈለጉ ሲያረጉ ይመለከታሉ። ብር ናይት ክለብ ገብተው እንደዚህ ያረጉ ሲበትኑ ያሉ። ይሄኛው ደግሞ ገቸግሮታል፣ ግን ይጸልያል፣ ይጠብቃል፣ ግራ ይጋባል። አሁን ቀኑ ሲደርስ ይሄም ያልፋል፣ ፋይናንሻል ችግርም ያልፋል፣ የበረሃብም ያልፋል፣ ችግርም ያልፋል፣ ይህ ጥበት የኑሮ ጥበትም ያልፋል። እሱ ይሆን ብሎ ሲወስንልሽ ቀኑ ሲደርስ ሲፈርምልሽ ማህተም ሲያደርግልሽ ማህተም አድርጎ ሲፈርምልሽ ያ ችግር ደግሞ ያልፋል። አሁን ይሄን በምንናገርበት ጊዜ ለምንድን ነው ይሄን የምንናገረው? የሚመለከቱን ሰዎች አሉ፣ በተለያየ ነገር ውስጥ ያሉ፣ ቅድም እንዳልነው ትዳር የሚፈልጉ ያላገቡ፣ አግብተው ደግሞ ልጅ የሚጠብቁ፣ ተመርቀው ስራ የሚጠብቁ፣ በገንዘብ ችግር ውስጥ እያለፉ እየተገረሙ ሰው እንደፈለገ እየኖረን ምናምን የሚሉ አሉ። እና እንዲገባቸው ነው የምንፈልገው። ይፈርድላቸዋል፣ በፊርማና በማህተም ትእዛዝ ይወጣል። ከዛ በኋላ ይለወጣል። ነገር ስለማይመስል ነው። አንዳንድ ቦታ ላይ ሆነሽ ያ ነገር የሚለወጥ አይመስልሽም እና በጣም ዲፕረስ ልትሆኚ ትችላለሽ እና ይለወጣል። አንዳንድ ሰዎች ደግሞ ልጅ ይታመምባቸዋል፣ ታማሚ ልጅ ይኖራቸዋል እና በልጅ ይፈተናሉ፣ ልጅ ይታመማል፣ በዛ ይቸገራሉ፣ ያስጨንቃቸዋል እና አሳክመው ሞክረው ከዛ አይናቸውን ወደሱ ያደረጉና በቃ አንተ ፍረድልኝ ይላሉ። ከዛ ደግሞ ልጆች ሲድኑ ታያለሽ፣ ከህመማቸው ሲድኑ ታያለሽ። ወይም የቤተሰብ አካል ፈቃዱ ከሆነ እድሜያቸው የደረሰ ትላልቅ ሰዎች እንደዚህ ከሆነ በፈለገበት ጊዜ ደግሞ የመውሰድ መብት አለው። ግን ሲያድን፣ ሲታደግ፣ ሲፈውስ አሁን ሐዋሳ አንዲት እህት አገኘሁኝ። ቆንጆ ምስክርነት ስለሆነ ምንም አይደለም። ሲስተር መስከረም ትባላለች እና የጥርስ ክሊኒክ አላት። ያለፈችባቸው ህመሞች ግማሽ ሰውነቷ ፓራላይዝድ ሆኖ ኢማጂን ግማሽ ሰውነቷ ፓራላይዝድ ሆኖ ከዛ ውስጥ እንደገና በፊዚዮቴራፒ በምናምን ታግላ ወጥታ ሐዘን ደርሶባት ሐዘኗን አሸንፋ
አሁን እያበራች የምትሄድ ሴት ነች። ችግር ነክቷት የምታውቃት መስል በጣም ጎበዝ ሰራተኛ፣ በጣም ሰክሰስፉል የጥርስ ሕክምና ውስጥ ነው ያለችው። 2-3 ብዙ ቦታው አላት። እንደዛ ነክቷት ግን ስትመሰክርልሽ ግን እያወራችልን ነበር። ፓራላይዝድ ሆኜ ነበር፣ ግማሽ ሰውነቴ ፓራላይዝድ ሆኜ ነበር፣ በሸክም ነበርኩ። ከዛ ውስጥ ታግላ ወጣ ነው። ከዛ ደግሞ ሀዘን ገጠማት፣ ታግላ ወጣ። አሁን ሻይኒንግ። ስለዚህ ያልፋል ማለት ነው። ይሄም ያልፋል። ሌላው ፍረድልኝ የምትይበት ቦታ እኔ በዚህ ውስጥ አልፌያለሁ። ሚስ አንደርስታንድ ስትደረጊ ሰዎች ሳይረዱሽ ሲቀሩ። እኔ ልጆቼ እናት ከማግባቴ በፊት ብቻዬን ነኝ። አሁንም ብቻዬን ነኝ። የዛ ጊዜ ግን ለማግባት ፈልጌ ግን ብቸኛ ነኝ። ለማግባት ፈልጌያለሁ። ኦፍ ኮርስ እኔ የምኖረው ኑሮ በዛ ሰዓት እንዴት አይነት መሰለሽ? ማንበብ፣ መጸለይ፣ ብዙ ጊዜ ቢሮዬን የማሳልፈው፣ ከዛ ቤት ነው የሚሄደው። ከፍተኛ የጨዋነት ህይወት ነው የምኖረው። በጣም ከመጠን በላይ ተጠንቅቄ፣ ከመጠን በላይ ነው የምጠነቅ። ሰዎች እንኳን ሴቶችን ሰላም ስራሱ አሜሪካ፣ ካናዳ ምናምን ለተለያየ ፕሮግራም ሲሄድ በጣም ነው የምጠነቀቀው። በጣም ተጠንቅቄ ነው። ሰዎች ስለኔ የሚሉት ምንድነው? እኔ እንደዛ እየኖርኩኝ ዶክተር ወዳጄን እኮ የማያገባው ለምንድነው ታውቃላችሁ? በሴቶች ተከቦ ነው እኮ የሚኖረው። ምን ችግር አለበት? በቃ በፈለጋችሁበት እኮ ብትሄዱ ከሴት ጋር ነው እኮ የምታገኙት። አንዷን ይይዛል፣ እጮኛ ይይዛል፣ ይተዋል፣ ከዛ ይተዋል፣ ይተዋል፣ ከዛችኛ ጋር እንትን ይላል፣ ከዛ ይተዋል፣ ከዛ እንዲያደርግ። እኔ የምኖረው ኑሮና ስለኔ የሚወራው ነገር ፈጽሞ የተለያየ ነው። አሁን ወተሽ ወአቲ አረኔ ዲኔ ብላቲ እና ሚስ አንደርስታንድ መደረግ አይነት ነገር። እኔ ምንድነው ማድረግ የምችለው? እኔ የምኖረው ኑሮ አውቃለሁ። ከተማ ውስጥ ግን ስለኔ የሚያወሩት ግን በጣም የተለየና ሚስ አንደርስታንድ የምትደረግበት በእነሱ ኢማጂኔሽን ይሄ ሰውዬ ብቻውን እንዲቀመጥ አይችልም። ስለዚህ እንደዚህ ተከቦ ነው። ማግባትም አይፈልግም። የዛ ጊዜ ነው እንጂ ማግባትም አይፈልገው አቬለብል ናቸው ሴቶች ለሱ። ስለዚህ ለምን ያገባል ሚል ነበር። ሚስ አንደርስታንድ መደረግ ነው። ሚስ አንደርስታንድ ስትደረጊ አንዳንዴ በቃ እንዲፈርድልሽ ትፈልጊያለሽ። ስለአንቺ እውነቱን ሰዎች እንዲያውቁ፣ እውነቱን እንዲያውቁ በትክክል እንዲረዱሽ ትፈልጊያለሽ። ይኖራል። አሁንም እኮ ሚስ አንደርስታንድ የሚያደርጉ ሰዎች ይኖራሉ። እኔንም የማይረዱኝ ሰዎች ይኖራሉ። ግን አይ ዊሽ አንደርስታንድ ቢያደርጉ፣ አይ ዊሽ እንዴት እንደምኖር ቢያውቁ፣ አኗኗሬን ቢያውቁ እላለሁ። በደል የደረሰባቸው ሰዎች አሉ፣ የተነጠቁ ሰዎች አሉ፣ ግፍ የተደረገባቸው ሰዎች አሉ። እነሱም ይፈልጋሉ፣ ከፈጣሪ ፍርድን ይፈልጋሉ። ተበድለው በቃ ተገፍተው ተበድለው ጉልበተኛ ነጥቋቸው ግን ፍትህ የሚፈልጉ አሉ። ለእነሱም እንነግራቸዋለን። አለች ቀን በማህተም በፊርማ ከሰማይ ፍርድ የሚመጣበት ጊዜ አለ። በደለኛም ሂሳቡን የሚያገኝበት ጊዜ አለ። እንዲሁ እንደው በቃ በስልጣኑ በሀብቱ ተመክቶ እንደፈለገ የሚያረግ ሰው እንደዛ ሆኖ አይኖርም። እንደዛ እኮ ሆኖ አይኖርም። ፍትህ እኮ ይመጣል። ይሄ በገንዘቡ በስልጣኑ ፈለኩትን አደርጋለሁ ብሎ ያኛውን በድሎት ያቺኛዋን በድላት አሰቃይታ የፈለገውን ነገር አድርጎ ከዛ እንደዛ ህይወቱን ይጨርስ ነው አለ። ፍርድ አለ፣ ፍርድ ቤት አለ። መጨረሻ የፍርድ ቤት አክቹዋል ፍርድ ቤት ኬዝ ያላቸው ሰዎች አሉ። እና እነሱም ደግሞ ትክክለኛ ከምድር ፍትህ ቢያጡ ከሰማይ ፍትህ ያገኛሉ። እና ከሰማይ ፍርድ ይመጣል። ይህን ሁሉ መልካም ነገሮች ያደርጋል። የሱ ማህተምና ፊርማ ታሪክ ይለውጣል። አንድ ጠበቃ ወዳጅ አለኝና ሁለት ነገሮች ልንገርሽና ልጨርስ። ከተፈረደ በኋላ ምንድነው የሚደረገው አልኩት። አሁን አንድ ነገር ከተፈረደብኝ በኋላ ምንድነው የሚደረገው አልኩት። እሱ የነገረኝን ነው። ህግ ሰው አይደለም። ያፈጻጸም ፋይል ይከፈታል አለ። አሁን ዳኛው ፈርዷል። ከዛ ያፈጻጸም ፋይል ይከፈትና በዛ ፋይል መሰረት ለእያንዳንዱ ጉዳዩ ለሚመለከተው መስሪያ ቤት ደብዳቤ፣ የፍርድ ቤት ትዕዛዝ ይጻፍለታል። ከዛ መታዘዝ ብቻ ነው። የትኛው መስሪያ ቤት ሌላ አማራጭ የለውም፣ መታዘዝ ብቻ ነው።
ስለዚህ እሱም እግዚአብሔርም ሲፈርድ ያፈጻጸም ፋይል ይከፈትልሻል። ጉዳይሽ ያለባቸው ቦታዎች በሙሉ ትእዛዝ ይተላለፍላቸዋል። he has to do it። እሱ አዞ ማን ነው እምቢ የሚለው? ማን ነው እሱ አዞ አደርጋለሁ ብሎ ትእዛዝ ሰጥቶ ማንም እምቢ ማለት አይቻልም። ስለዚህ ትእዛዝ ይወጣል። ከዛ ሁለተኛው እቺ ልንገርሽና ልጨርስ። እሱ ፈረደልሽ አይደል? እሱ ከፈረደልሽ በኋላ ሰይጣንም ይሁን ሰዎች መተው እንዴት ይፈረድላታል ብለው መጠየቅ ይችላሉ። መጠየቅ የሚችሉት ግን ላንቺ ከተፈረደልሽ ፍርድ ቤት በላይ የሆነ ፍርድ ቤት ካገኙ ነው። ይግባይ ማለት ይችላሉ፣ መብታቸው ነው። ላንቺ ከተፈረደልሽ ፍርድ ቤት ግን በላይ ፍርድ ቤት ማግኘት አለባቸው። የፈጣሪ ፍርድ ቤት ሱፕሪም ኮርት እሱ ነው። የእግዚአብሔር ፍርድ ቤት፣ የአላህ ፍርድ ቤት ሱፕሪም ኮርት እሱ ነው። ከዛ በላይ የለም። አቤት ማያ የለም። ወሰነ ነው። ስለዚህ ተመልካቾቻችን ልነግራቸው የምንፈልገው በተለያየ ባላነሳናቸው ጉዳይ ከሰው አቅም በላይ ሆኖ አምላካቸውን የሚጠባበቁ ፈጣሪን የሚጠባበቁ ሰዎች ይፈርድላቸዋል። ቅድም ያለው እንደውም ፈጥኖ ይፈርድላቸዋል። ከዛስ በሱ ፊርማና ማህተም ትእዛዝ ከወጣ በኋላ ማንም ይከለክል የለም። ስለዚህ ተስፋቸውን ያለምልሙ፣ አሁንም አይናቸውን ወደ ፈጣሪ አድርጉ እና በምድር ፍትሃተው ከሆነ በምድር መፍትሄያተው ከሆነ ከሰማይ ያገኙታል። በራስ ማስተዋል አትደገፍ ይላል። ይኸውልሽ አሁን እኔ ለራሴ ፍትህ ለማምጣት እጄን ካነሳሁ እሱ እጁን ይሰበስባል። የለበትም፣ አይቀላቀልም። ከኔ ዝም ብሎ ተራጋ ስራጋ ወይም ከኔ ማጭበርበር ጋር አይተባበርም። ስለዚህ እኔ እጄን ካስገባሁኝ እሱ እጁን ይሰበስባል። እኔ ማድረግ ያለብኝ ምንድነው? እጄን መሰብሰብ። አንዳንዶች በራሳቸው ማስተዋል ይደገፉና አሁን አንዲት ልጅ አውቀ ነበር፣ በጣም የምታምር ቆንጆ ልጅ። ከዛ ትጠብቃለች፣ ትጸልያለች። ከዛ አንድ ቀን የሆነ ሰው መጣ ከአሜሪካ። አልወደደችው። የሷ ታይፕም አይደለም፣ እድሜያቸውም አይመጣጠንም። ግን እሷ አሜሪካ መሄድ ፈልጋለች። ስለዚህ ምን አደረገች? ፈቃዱ የእግዚአብሔር ፈቃድ እንዳልሆነ ታውቃለች። ይሄ ሰው የባሏ እንዳልሆነ ታውቃለች። በቃ ለመሄድ ብላ አገባችው። እንዴት እንደምታምር ማመናች። ከዛ ነው የሆነ ጉዳይ ነበረኝና በአመቱ ነው ምናምን ሲሄድ እሱ አትመስልሽም ልጅቷ፣ እሱ አትመስልሽም፣ ቀፊቷ ተጠብሶ እዛም እሱ አትመስልም። አሁን ምንድን ነው ያደረገችው? እሱ ብትጠብቀው ኖሮ የሱ ንጹህ እጅ የሷ የሆነውን ሰው ያመጣ ነበር። የሱ ንጹህ እጅ ይባርካት ነበር። እሷ እጇን አስገባች፣ እሱ እጁን ሰበሰበ። ስለዚህ በጣም ትልቅ ነጥብ ነው። ነገሮቻችን አይደለው ጠንክረን እንሰራለን፣ እንጸልያለን፣ ማድረግ ያለብንን ንጹህ ነገሮች እናደርጋለን። በንጽህና ካልሄድን ግን በሌላ መንገድ እጃችንን ካስገባን ግን የሱን እጅ እንከለክለዋለን። ስለዚህ እጃችሁን አታስገቡ። ፍትህ እሱ ይስጣችሁ። ጠንክራችሁ ስሩ፣ ማድረግ ያለባችሁን ነገር አድርጉ፣ በንጽህና ለመኖር ሞክሩ። ከዛ የሱ እጅ መታ ትታደጋቸዋለች። እናንተ ግን ቀድማችሁ የራሳችሁ መፍትሄ በራሳችሁ መንገድ ልክ እንዳልሆነ እያወቃችሁ እጃችሁን ካስገባችሁ ግን እሱ እጁን ይሰበስባል። እሱ ይፍረድልን፣ ፈጥኖ ይፈርዳል። መልስ አለው፣ ማህተም አለው፣ ፊርማ አለው። የራሱን መፍትሄ ያመጣል።